ጥሩ የተስፋው ቃል የተፈጸመው ማን ላይ ነው? በማርያም ላይ። የተስፋው ቃል ሳይፈጸም መዳን አለ? የለም የለም። ስለዚህ የተስፋው ቃል እንዲፈጸመው ምክንያት ማናት? ማርያም። ያላው ቅድም ደጋሚ ብያለሁ፣ አዳኙ ክርስቶስ ነው። በባህሪው አዳኙ ክርስቶስ ከሆነ የመዳን ምክንያት ሆናለች ብለህ ብትል ችግር የለውም። አዳኙ ክርስቶስ ነው ብለሃል። ለመዳን ምክንያት ናት፣ ችግር የለውም። ያው ያስኬዳል። ስለዚህ ጥሩ እየተወያየንበት የነበረው ርዕስ ሰምተዋል ብዬ አስባለሁ እና የተለያዩ የፕሮቴስታንት ወንድሞች እህቶች እየገቡ ድንግል ማርያም የአምላክ እናት አትባልም፣ እኔ አምላክ እናት አልላትም የሚል ነገር እያነሱት ሰምተሃልና ለአንተ ጥያቄውን ላቅርብ። ድንግል ማርያም የአምላክ እናት ትባላለች ወይስ አትባልም? ቅድስት ድንግል ማርያም የአምላክ እናት ተብላ ብትባል ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ቃል በቃል ትጠቀመዋለች። የአምላክ እናት ብሎ የሚለው ማለት ነው። የአምላክ እናት ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ በማለቷ እኔ በግሌ ተሳስታለች ብዬ አይደለም። ምክንያቱም ትምህርቱን ስለማውቀው ማለት ነው። የአምላክ እናት ብላ ኦርቶዶክስ ስትናገር አምላክን በአምላክነቱ ወልደዋለች ሳይሆን አምላክን በስጋ እንደወለደች ስለምታውቅ የአምላክ እናት ብላ ትላለች። እኔ አይጎረብጠኝም ይሄ ቃላት። አዎ ኤርሚ፣ አሁን ኦርቶዶክስ ስላለችው ሳይሆን የጠየቅኩት እንዳንተ እንደ አንድ ፕሮቴስታንት አማኝ ድንግል ማርያም የአምላክ እናት ናት ወይ ወላዲተ አምላክ ትባላለች ወይስ አትባል ነው ጥያቄው። እንዳንተ ዲፋይን አድርገው። ልክ ነው። በዚህ ትምህርት መሰረት ብትባል ትክክል ነው። ኦርቶዶክስ ስትናገር የአምላክ እናት ብላ ስትል ምን ማለት እንደፈለገች ስለገባኝ ስለማቅ መጽሐፍ ቅዱሳዊም ስለሆነ አምላክን በስጋ ስለመውለዷ ስለሆነ ምንም የአምላክ እናት ተብላ ብትባል እኔ በግሌ አይጎረበጠኝም። ጥሩ የተስፋው ቃል የተፈጸመው ማን ላይ ነው? በማርያም ላይ። የተስፋው ቃል ሳይፈጸም መዳን አለ? የለም የለም። ስለዚህ የተስፋው ቃል እንዲፈጸመው ምክንያት ማናት? ማርያም። እንድንድን ብሎ የሚለውን ቃል ማርያም አታድንም ብሎ የሚለው ታድናለች ብሎ የሚል አይነት ቃል እየተራገር ከሆነ አይሆንም። አዳኙን ለመውለድ በደንብ ስማኝ። አይ ሮንግሊማ ያላው ቅድም ደጋሚ ብያለሁ፣ አዳኙ ክርስቶስ ነው። በባህሪው አዳኙ ክርስቶስ ከሆነ የመዳን ምክንያት ሆናለች ብለህ ብትል ችግር የለውም። አዳኙ ክርስቶስ ነው ብለሃል። ለመዳን ምክንያት ናት፣ ችግር የለውም። ደግሞ ተወልዶ አይደለ ቃሉ የሚፈጸመው ሲወለድ ነው አይደል? ምንም ጥርጥር የለውም። ስለዚህ አዳኙ ደግሞ ቃሉ ተፈጸመ ማለት ደግሞ ቃሉ እንዲፈጸም ደግሞ መወለድ አለበት። የተወለደው ደግሞ የማፀንሽ ፍሬ ተብላ ስፔሲፊክሊ የተጠቀሰው ለማርያም ብቻ ነው አይደል? ልክ ነው። ስለዚህ ማርያም የመዳናችን ምክንያት አዳኙ ክርስቶስ ነው። ምክንያት ለመዳናችን ድንግል ማርያም ናት። አዳኙ ክርስቶስን ለመውለድ ምክንያት ስለሆነች አዳኙ ከተነጠለና ለብቻ ከተነገረ እሷ የመዳን ምክንያት ነች ተብሎ ይባል ችግር የለውም። ባለ አልኩ ቅድም ጌታን ለመውለድ ምክንያት ነች ብለህ ካልከኝ ሳላላምጥ የምወጣው የዋጥኩትም የእግዚአብሔር ቃል ነው። እኔ አክብሬ እኮ ነው አክብሬ ማንም እንዳይረብሽ ብያለሁ። ግን እኔም አክብሬ ነው። በጣም ጥሩ። ስለዚህ አሁን እዚሁ ላይ መጽሐፉ ላይ ጥያቄዎች አለን። ሰው ክፈተውና እድል ደግሞ ወንድሞች ያገኙ ነው ብቻ ከማወራ ሰው ክፈተውና መጽሐፉ ላይ ጥያቄ ጠይቀዋል መልስላቸው። ኦኬ አንዴ ስማኝ። እኔ ሰውን መለያየቴ መመራረጥ ምንድነው? ሰውን ማበላለጤና መናቂ አይደለም። ክርስቶፎር ከጠየቀኝ እመልሳለሁ። መኳንንት ከጠየቀኝ እመልሳለሁ። ሰሙና ኢዮብ ዮሐድ ግን ከጠየቁኝ ይህንን ነግሬ ሌሎቹ እነ ልደተ ቃል ወይ አክሊል ወይ ሌሎች ካሉ ይግቡና እነሱ ይጠይቁኝ። ማንም መጥቶ የሚጠይቀኝ ካለ ይጠይቀኝ። ግን የሰሙንና ኢዮብን ዮሐድን ያሬድ ወንድሞቼ ማለት ጨርሻለሁ። ያሬድ ጠይቁት ክርስቶፎሮስና እንዳይወጣ መጠየቅ ስላልፈለገ እኮ ነው እንደዚህ ሲሆን የነበረው። ችግር የለውም። ኦልሬዲ ታምሩ ላይ የተነሳው ሀሳብ ላይ ለምሳሌ ልክ ሁለተኛ ነገሥት ሲጠቀስ ይሄ እኮ እዛው ታውረው እዛው ነው የተፈወሱት አለ። ታምሩ ላይ መች እንደታወረ መች ይናገራል? ታምሩ ላይ ታምረ ማርያም ላይ በዚህ ጊዜ ነው የታወረው የሚል የለም። ስለዚህ ለንጽጽር በራሱ ያመጣው ነገር እንደው ዝም ብሎ ማምለጫ ፍለጋ አይነት ነገር እንጂ ልዩነት ኖሮት አይደለም። እኔ አንዳንዴ የነሱ አምላክ ድንቅ የማይሰራ ድንቅ መስራት የማይችል እየሆነብኝ ነው። ምክንያቱም
እንዴት እግዚአብሔር ምን ይሳነዋል? ወይስ በድንግል ማርያም የሚደረገው እግዚአብሔር በእሷ ላይ ያደረ የሚገልጠውን ታምር መቃወም ነው? አሁን ቅድም የኤልሳን አጥንት አመጣን አይደለ? የኤልሳ አጥንት እኮ አጥንት ነው፣ ስጋዊ የፈረሰ አጥንት። የሞተው ደግሞ እኮ አንድ ሰው ሲሞት ምን ይሆናል? አይኑ ይፈሳል፣ ጆሮ ማዳመጥ ያቆማል፣ ሰውነቱ ይሸታል። ምንም ነገር እኮ አጥንቱ ሲነካው ግን አይኑ ብቻ አይደለም እኮ መላ ሰውነቱ ሰርቷል። እና በቃ እግዚአብሔር ከዮሐንስ ወንጌል ላይ እንደዚህ ብሏልና ከዛ በፊት አልታየም ስለተባለ አይሰራም ማለት ነው? እንደዚህ ነው እንደ አምላካችሁ የምታመልኩት? እንደ የማይሰራ አምላክ ነው እንደ ያላችሁ? እኔ አልገባኝም። እንደዛ ከሆነ እኮ ዋጋ የለውም። ምን አምላክ ይዘን የአምላካችን ነገር እኮ ልናወራ ያስፈልጋል። እንደዛ ከሆነ እንደ የኤልሳ አጥንት ህይወት ዘራች እኮ እግዚአብሔር አጥንቷን ምክንያት አድርጎ አይን ብቻ አይደለም እኮ ሁሉ ነገር ነው እኮ ፋንክሽን ያደረገው እንደ አዲስ። እንዲያው የመቃወም መንፈስ እያመጣ የማንበብን ጉስቁልና መጣባችሁ፣ የመረዳትም ጉስቁልና መጣባችሁ። ደግሞ የኛ አምላክ ደግሞ ሲመጣ ትናንትም ዛሬም ይሰራል። ይሄው የኤልሳን አመጣን። የድንግል ማርያም በማኅፀን ሳለች ምን ይሳነዋል እግዚአብሔር አለን። አመጣን ወደዛ ሄድን። እግዚአብሔር ትናንትም ሀ ብሎ ዓለምን ከፈጠረበት ጀምሮ ድንቅ አድራጊ ነው። ነገም እኔ ሞቼም የኔ ልጆች ሲተኩም ድንቅ አድራጊ ነው። እንዴ በጣም የሚገርም ነው። በጣም የሚገርም በረከቱ አይደርብን። የእመቤታችን ተአምሯን ሰማችሁ? ድንቅ አድራጊ በእናቷ ማኅፀን ሳለች እውርን ያበራችን መብርሃን በረከቱ አይደርብን። ልባቸው የታወሩትን ሁሉ ታብራልን። እግዚአብሔር ድንቅ በሷ ገልጧል። ገና ከእናቷ ማኅፀን ጀምሮ ልዩ ጸጋዋን፣ ልዩ እናትነቷን፣ የተሰጣትን ቃል ኪዳን ሁሉ ይገልጥ ነበረ በሷ ላይ። እግዚአብሔር ምን ይሳነዋል? የኛ አምላክ እንደዚህ ነው። ከፍለን አናምንም። እኛ ተጠራጣሪዎች አይደለንም። ይሄ እንድታምኑ ፈልጋለሁ። እሺ ይቅርታ ማለይ ጀስት መጽሐፍ ቅዱስን ሙሉውን ኤርሚያስ አላነበበውም። ይሄ እኮ አይኑ የበራለት ሰውዬ የተናገረው ንግግር ነው። ዮሐንስ ወንጌል ምዕራፍ 9 ላይ ከቁጥር 30 ጀምሮ አንብቡት። እኔ እንደው ማለይ ገብቼ እንዴት እድሉን ይሰጠኛል እያልኩ ነበር ሳስብ የነበረው። ይሄ አይኑ የበራለት ሰውዬ እኮ ነው የተናገረው። የሰውየው ንግግር እኮ ነው። እግዚአብሔር አላደረገም ማለት እውር ሆኖ የተፈጠረው ነው። ታምረ ማርያም ላይ የሚለው ሌላ፣ ኤርሚያስ አምጥቶ ሊያገናኝ የፈለገበት ሌላ። መጽሐፍ ቅዱስን ኤርሚያስ ከመጀመሪያ ጀምሮ አለ ከቁጥር 1 ጀምሮ አንብቡት ሁላችሁ። ምን አይነት አርጊውመንት ይዞ ታምረ ማርያም ላይ እንደመጣ በጣም ያስቃቸዋል። ለዛ ነው እንዳይገቡ እያለ ሲጮህ የነበረውም ለዛ ነው። ምንን ከምን አንፃር እንደሚናገር አውቃለሁ ኤርሚያስ። ለዛ ነው የሚፈራው። አሁን እቺን ፓርት ቆርጦ ነው ኢቭን ማን እንደተናገረው ሁሉ አላወቀም። ማን እንደተናገረው የተናገረው እኮ አይኑ የበራለት ሰው አይነ ስውር የነበረ ከእግዚአብሔር ካልሆነ በቀር ይህን ማንም አያደርግም እያለ ለፈሪሳውያን እየነገራቸው እኮ ነው። እሱ የፈለጋት ወርዱን ቃሏን ጻፈና ሰርች ሲያደርግ መጣለት። ይሄ ሰርች ያረጋትን ይዞ ነው እየጮኸ ያለው። ከዛን ምዕራፍ 31 ላይ ፈሪሳውያን ይጠይቁታል። ከዛን ሰውየው ለፈሪሳውያን እየመለሰላቸው ነው። ሊከሱት ነው። በሰንበት ኔዳ ነው ይሄ ሰውዬ። አይን የሌለው ግንባር ላይ በደረቅ ግንባር ከተወለደ ጀምሮ አይን ያልነበረው በደረቅ ግንባር ላይ አይን ቀብቶ እዚህ ጋር እኮ ተዋህዶን እያስተማራቸው ነው። ፍጹም ሰው ፍጹም አምላክ መሆኑ ክርስቶስ እያስተማራቸው ነው። አንዳንድ ጊዜ ከዚህ ሰው ጋር ስታወሩ ብዙ የእውቀት ውይይት ባይደረግ ጥሩ ነው። ምክንያቱም በእውቀት ስለማያወራ አንብበው ከመጀመሪያ በሉት። ይሄን አሁን እኔ ከታች የምትሰማኝ ከሆነ ኤርሚያስ ከቁጥር 1 ጀምሮ አንብብና ይሄን አልቀበልም ተውና እስኪ ተማር። ይሄው እኔ ላስተምር ዛሬ ቁጭ ብለህ ከቁጥር 1 ጀምሮ አንብበው። ይሄን ጥያቄ መለሰው አይነ ስውሩ ሰውዬ ነው። ይህ ማለት እግዚአብሔር ትናንት አልሰራም ማለት አይደለም። አላውቅም ነው ያለው። ስለራሱ ነው የሚያወራው። አልሰማሁም አልተሰማም እንጂ እግዚአብሔር አላደረገም አይደለም። ብዙ ጊዜ የምታነሳቸው አርጊውመንቶች ከእውቀት ነፃ የሆኑ ናቸው። ያለ ማስተዋል የምትናገራቸው ንግግሮች ናቸው። እና እኔ በመሃል እንዲያስገባኝ ነበር። ሁለቱንም አንብቦ ጨርሰው ስለሆነ እየቆረጠ ለሚፈልገው ሐሳብ ያመቻቸው ነበር። ታምረ ማርያም ታምሩ እንደዛ አይደለም። በማህፀን ውስጥ ሳለ ማንም ሰው ይህን ታምር አላደረገም ነው የሚለው ታምረ ማርያም። እሱ ግን ዓለም ከተፈጠረ ጀምሮ እያሉ የተናገሩትን እነሱ ስላልሰሙ ነው። እግዚአብሔር ሰርቶ ሊሆን ይችላል፣ ግን እዛ ጋር አልሰማንም ነው ያሉት። ታምረ ማርያም አልተሰማም which means እግዚአብሔር አላደረገም ማለት አይደለም። እዚህ ጋርም ሲመጣ ይሄ አይኑ ጠፍቶ የነበረ ሰው ነው እየመሰከረ ኮንፌስ እያደረገ ያለው።
እና እሱን የምትከተሉ ፕሮቴስታንቶች አንዳንድ ጊዜም እናንተም በእውቀት መስማት ብትችሉ ደስ ይለናል። ግቡና አንብቡ። ከዚያም በኋላ ምን ያህል ምንም የማያውቀው ነገር አንስቶ ጎግል እያደረገ ይሄ መጽሐፍ ቅዱስ እንትን ላይ ገብቶ ፊደል እየጻፈ እየፈለገ ያነበበ እንትን እንደሚል ይሁት ትታዘቡታላችሁ። እና እግዚአብሔር አይንህን ያብራል። ኤርሚያስ እኔ ምንም ምለው ነገር የለም። እመቤታችን ቅድስት ድንግል ማርያም እውነት ወደ ልብህ ትመልስ ነው። እኔ በቃ ምንም እኔ ፍሬ ነገር ያለው ነገር እያወራ ስላልነበረ እኔ በጣም አስጠልቶኝ ነበር። እግዚአብሔር ልቦናን ያብራል። እናንተ ሰምታችሁ ከሆነ ድንግል ማርያም ምክንያተ ድኂን ትባላለች የሚለውን አሜን ብሎ ወጥቷል። ምክንያተ ድኂን ናት። አዎ አዳኙ ክርስቶስ ነው። እሷ የመዳን ምክንያት እንደዛ ብሎ አመነ። አዎ ምክንያተ ድኂን ታዲያ በጣም አሪፍ ነው። ነገራችን በልደታ ቀን መስክሮ ወጥቷል። አንዳንዴ እኮ ባይ ዘ ወይ መንፈስ ቅዱስ ጸጥቶ ያናግራል። አሁን ገስት ላይ ገብቶ አላልኩም ይላል። ለማንኛውም ያዙት። በጣም ለማምለጥ ሞከረ፣ ግን ጫና አድርጌ ሲይዘው ምንም ሳላላምጥ ወጣዋለሁ አለኝ። ኦኬ ከዋጥከው እሱ ሁሌ እንደወጠን ሳያላምጥ ይወጣል። ከዛ በኋላ ከዋጣ በኋላ ማለት ነው አኝኮ የሚውጠው በስርዓት ዳይጀስት ያደርግ ነበርና ሳያኝክ ሳላምጥ ስለሚውጠው አያስበውም። በቃ ሄዶ ይተፋዋል። ከዛ ሳላላምጥ የሚለው እኮ በኋላ ስትጠይቀው ሲጠየቅ እኮ ሳላላምጥ ስለዋጥኩት ነው ይላል። ሁለት ነገሮች ያው ድንግል ማርያም ወላዲተ አምላክ ናት። ድንግል ማርያም አምላክን ወልዳለች። አሜን። ሳላላምጥ ወጣለሁ አለ። ከሱ በፊት የገቡት ጠቅላላ ክደው ነበረ። እሱ ደግሞ አምና